እግዚአብሔር ወደ እናንተ እንዲመጣ ከፈለጋችሁ ዝክር ዘክሩ፣ ሳንቲም ለቤተ ክርስቲያን ስጡ፣ በጣም ብዙ ስግደት ስገዱ፣ ብዙ ጾም ጾሙ፣ ብዙ ድግስ ደግሳችሁ አብሉ አይደለም ያለ። መጀመሪያ ዘያሐውር በንጹህ መጀመሪያ ንጹህ ሁን ነው ያለው ማለት ነው። ስለት ስላመጣ የወርቅ ቤተ ክርስቲያን ስለሰራ እግዚአብሔር የሚያድርብህ እንዳይመስል። መጀመሪያ የሚያድረው እግዚአብሔር በንጹህ እጅ በንጹህ ሰውነት ነው የሚያድረው። እግዚአብሔር የገንዘብ ድሃ አይደለም እኮ እንዲህ ያለ ብሎኬት አገጣጥመ ስለሰራ አይደለም። ስለዚህ እግዚአብሔር የሚሻው ምንድን ነው ካላችሁኝ፣ ከገንዘብ በፊት ከእውቀት በፊት ከመቀደስ ከማስቀደስ ማይሌት ከመቆም ከማስቆም ከመዘከር ከማዘከር ከመስገድ ከማሰገድ ከመጾም ከማጾም ከማስተማር ከመማር እግዚአብሔር የሚፈልገው ንጽህና ይባላል። ንጽህና ውበትን ደስታ አታድርጉት። የረገፈና የታመመ የቆሰለለት ታዝናላችሁ። ሀብታችሁን ደስታ አታድርጉት፣ ሲቀሟችሁ ታዝናላችሁ። ዘመድን የደስታ ምንጭ አታድርጉት፣ ሲታመም ሲሞት ትጎዳላችሁ። ባልንጀራን የደስታ ምንጭ አታድርጉት፣ ሲለያችሁ ሲከዳችሁ ታዝናላችሁ። ጉልበታችሁን የደስታ ምንጭ አታድርጉት፣ ስትደክሙ ስትታመሙ ሁሉም ይቀራል። የደስታ ምንጭ ክርስቶስ ነው፣ ደስታም ክርስቶስ ነው። ቅዱስ ጳውሎስ እንዲህ አለ ፊልጵስዩስ ምዕራፍ 4 ላይ ተፈስሑ ዘልፈ በክርስቶስ፣ በክርስቶስ ደስ ይበላችሁ። እስኪ በሉ ሁልጊዜ በሉ በክርስቶስ ምን ይበላችሁ አለ? ደስ ይበላችሁ። ሁልጊዜ ለምን ይላል? ለምን ነው ሁልጊዜ የሚለን? ለምሳሌ አሁን አንድን ትልቅ ሰው ወይም አንድን የምንወደውን ሰው አግኝተን ደስ መሰኘት ብንፈልግ አግኝተ ነው፣ ግን ሌሊትም ቀንም አብሮ ሊኖር ይችላል አይችልም? አይችልም። ስለዚህ ያ ሰውዬ አንድ ቀን አግኝተ ነው በመለየታችን ደግሞ እናዝናለን። እግዚአብሔር ግን ሁልጊዜ ሌላ ጉዳይ ኑሮት ወደዚህ ቦታ ደርሼ እስከምመጣ ቆዩ ብሎ ጥሎኝ ጥሎን ስለማይል በክርስቶስ ሁልጊዜ መደሰት ይቻላል። ደግሜ እላችኋለሁ አለ ቅዱስ ጳውሎስ፣ በክርስቶስ ደስ ይበላችሁ። አሜን አትሉ? ደግሜ እላችኋለሁ በማን ደስ ይበላችሁ? በክርስቶስ ደስ ይበላችሁና ክርስቶስ የሚወደውን ነገር ማድረግ ደስታን ይሰጣል። ስታሊን የተባለው በዘመነ ኮሙኒስት የሩሲያን ኦርቶዶክስን ገደለ አላልቃሉት። እናም መግደል በሰለቸው ጊዜ ምን እንዳለ ታውቃላችሁ? እንዲህ አላቸው። ምን አላቸው? እናንተም አታልቁም፣ እኔም መግደል ሰለቸኛል አሉ። አዎ ክርስትና አያልቅም። ክርስትና የሚቆም ክርስትና የሚያልቅ ኦርቶዶክሳዊነት የሚጠፋ ቢሆን ለ300 ዘመናት እንዳበደ ውሻ ሲወገሩ እንደ ጉድፍ ጥራጊ ሲጠረጉ በዚያ በዘመነ ሰማዕታት ሕዋሳቸውን ሲቆረጡ ዘግናኝና እንኳን ለመስማትና ለመናገር እንኳን መከራ ለመስማት እንኳን የሚከብድ መከራ ሲቀበሉ ያኔ ይቆም ነበር። ለዚህ ነው ገዳይ ይጨንቀዋል እንጂ ሟች ማበቡ የማይቀረው። ተርቱሊያን ጠርጠሉስ የተባለውም ሊቅ ያለው ይህንን ነው። ምን አለ? የሰማዕታት ደም የቤተ ክርስቲያን ዘር ሆነ አለ። አዎ ለዚህ ነው ያኛውም ሊቅ ተቀብሎ እኛ ሰማዕታትን በቀበርን ጊዜ ተከልን እንላለን እንጂ ቀበርን አንልም ያለው ለዚህ ነው። ዘር ነው የሚዘራው። እንዲህ ባሉ የመከራ ዘመናት ቤተ ክርስቲያን ዘር ነው እየዘራች ያለችው። እንባዋ ዘር ነው፣ ምህላዋ ዘር ነው፣ ደሟ ዘር ነው፣ እጆቿን መዘርጋቷ ዘር ነው፣ ችግኝ ነው፣ ማዳበሪያ ነው። መጥፊያዋ እንዳይመስላችሁ ማበቢያዋ ነው ስላችሁ። ይሄን በማስረጃ ልታሳየን ትችላለህ? አዎ አንድ ሁለት ብዬ ላሳያችሁ። በኔሮን ቄሳር መናፈሻ ግቢ ውስጥ ታስታውሱ ከሆነ በየዕለቱ ክርስቲያኖችን ከነ ህይወታቸው ያቃጥላቸው ነበር። ግን እግዚአብሔር ምን ይሰራ እንደነበር ታውቃላችሁ? በኔሮን ቄሳር መናፈሻ ግቢ ውስጥ ክርስቲያኖች ሲቃጠሉ በኔሮን ቄሳር ቤት ውስጥ ቤተ መንግስት ውስጥ ኪችን ውስጥ በሉት ሳሎን ውስጥ እግዚአብሔር ክርስትናን ይዘራ ነበር። ይሄን በምን ታረጋግጣላችሁ? ንዑድ ክቡር የሚሆን ሐዋርያ ጳውሎስ መልእክቱን ሲዘጋ ምን ይላል? ከቄሳር ቤተሰቦችም ሰላምታ ያቀርቡላችኋል ይላል። እግዚአብሔር ቄሳር ቤተ መንግስት ውስጥ
ክርስትናን ሲያቃጥል እግዚአብሔር ደግሞ በኔሮን ቄሳር አፍንጫ ውስጥ ክርስትናን ይዘራ ነበር። አየህ ክርስትና እንደዚህ ነው። በእነዚያ አመድ ውስጥ ሌሎችን ይተክል ነበር ማለት ነው እግዚአብሔር። ለዚህ ነው ማጥፋት ያልተቻላቸው። ለዚህ ነው እነሱ የጠፉት። ራሱን አጥፍቶ እኮ ነው የሞተው። ባጠፋበት ልክ ነው የጠፋው። ይሄ ነው የክርስትና ታሪክ። በውሃ ህዝብ ያስጨረሱ እነ ፈርዖን በውሃ እንደሰጠሙ አልሰማችሁ? በሰይፍ እየተረተሩ ወንድ ነው ሴት ነው ያሉ እና አጋግ በሰይፍ እንደተመተሩ አታውቁም? ትረሱታላችሁ እንደ ክርስቲያኖች። ላስታውሳችሁ እኮ ብዬ መጥፋት ለአጥፊዎች ነው ያልኳችሁ እኮ ለዚህ ነው። ይህ እግዚአብሔር የዘላለም እውነት ነው። የታገሰ ብቻ የሚያየው፣ እጆቹን የዘረጋ ብቻ የሚቀበለው። አያችሁ በኔሮን ቄሳር መናፈሻ ውስጥ እግዚአብሔር ክርስትናን ዘር ይሰራ ነበር። የሰማዕታት ደም የክርስትና ዘር ሆነ። ሕይወት የሌለው ክርስትና ብቻ ምን ያደርጋል? ሕይወት የሌለው ጾም ምን ያደርጋል? ፍቅር የሌለው ጾም ምን ያደርጋል? ኃጢአት የማይተውበት ጾም ምን ያደርጋል? ክንፍ እንደሌለው ወፍ መብረር እንደማይችል ንስሐ የሌለው ጾም ምን ያደርጋል? ይቅርታ የሌለው ጾም ምን ያደርጋል? የምር መደፋት የሌለው፣ የምር መገዛት የሌለው፣ የምር አምልኮ የሌለው ጾም ምን ያደርጋል? ወገኖቼ ጾሙ ያለ መንፈሳዊነት ረሃብ ብቻ ነው የሚሆነው። ይኸውላችሁ እምነት ያለ ፍቅር እንደ አጋንንት እምነት ብቻ ነው የሚሆነው። ሰማዕትነት እንኳን ያለ ፍቅር ወገኖቼ ከንቱ ነው የሚሆነው። ዕውቀት ያለ ፍቅር መታበይ ነው የሚሆነው። ፍቅር ያለ ልብ መዋደድ ግብዝነት ነው የሚሆነው። ልማድ ነው የሚሆነው። እንደዚህ ለልማድ ነው ቁጭ ያላችሁት፣ ለለውጥ ነው ቁጭ ያላችሁት። ለሕይወት ነው የምንሰብከው፣ ለኑሮ ነው የምናገለግለው። ለውጥ አለ፣ ሕይወት አለ ወይ? ልምድ ብቻ ነው ወይ? ልማድ ብቻ። ይመጣሉ፣ ይሄዳሉ፣ ይገባሉ፣ ይወጣሉ።